ዓለም ላይ በርካታ ወጣቶች በተለያዩ ገፊ ምክንያቶች ሳቢያ በቀላሉ ገብተው ለመውጣት የሚቸገሩበት ጎጂ ልማድ ነው። ከ1000 ሰዎች ውስጥ 130 ሰዎች በዚህ ጎጂ ልማድ ሳቢያ በየዓመቱ ሕይወታቸውን ያጣሉ። በሚሊዮን የሚቆጠሩ ባለራዕይ ወጣቶች በአንድ አጋጣሚና ምክንያት ወደዚህ ሕይወት ገብተው ቀርተዋል። በእርግጥ ሁሉም በሚባል ደረጃ በዚህ ልማድ በመጠመዳቸው ደስተኞች አይደሉም። ደባል ሱስ ዓለም ላይ እጅግ አስከፊው ልማድ ነው። በርካቶችን በለጋ ዕድሜያቸው ቀጥፏል። በርካቶችን ከህልማቸው አኮላሽቷል። በርካቶችን ከትምህርት ቤት አስቀርቷል። የበርካቶችን ትዳር አፍርሷል። የብዙዎችን ጤና፣ አስተሳሰብና አካላዊ ቁመና አበላሽቷል። ስሜ ቢኒያም ገዛኝ ከበደ እባላለሁ። የመጣሁት ከሐረር ነው። ከሐረር ስመጣ በጣም በልጅነቴ ነው ወደዚህ ወደ አዲስ አበባ የመጣሁት። ሰርቼ ያው ቤተሰብ ቀይራል ምናምን ብዬ ነው። ግን ያጋጠመኝ ከከተማው አንግል ጥሩ ላይፍ አልነበረኝም። ከጓደኞቹ ጋር በምንውል ሰዓት የምንጠቀማቸው ብዙ አይነት ነገሮች አሉ። ሐሺሽ አለ፣ ሱስ አለ፣ መጠጥ አለ። እሱን ተያያዥ ነገሮችን ሁሉ እንጠቀም ነበረ። ስሜ አይመን ከድር የምኖሩ ደስ ያው ተማሪ እያለን አንዳንድ ነገሮችን እናየል ባቻ ግፊት በተለምዶ ለማየት እንደዚህ ያው ሳታውቀው ትገባለህ፣ በዛው ደግሞ ትለምዳለህ ማለት ነው። ነፍሳ ሰይድ እባላለሁ። የጎንደር ልጅ ነኝ። እናቴ ጋር ነበርኩ። ከዛ አባቴ ሀገር ውስጥ አልነበረም። ከውጭ ሀገር ሲመጣ እኔ ወደ አዲስ አበባ ይዞኝ መጣ። እዚህ ደግሞ አንዳንድ እንጀራ እናትም ስላለኝ ከሷ ጋር በመጋጨት ከቤት ወጣው። ትግስት ተመስገን እባላለሁ። ብዙ ጊዜ በጎዳና ህይወት አሳልፌያለሁ። ትንሽ የኔ ለየት የሚያደርገው ነገር ቀን እተኛለሁ፣ ማታ ማታ ያው ስዞር ነው የማድረው። በትዳር ነበረ የወለድኩት። በቃ በአንድ አመቷ ከልጅ አባት ጋር ተለያየሁ። ስሜ ብሩክ ሰለሞን ይባላል። እኔ ጎዳና ላይ ወደ 2 አመት ከ6 ወር ያክል ኖር ያለውና በዛ ላይፍ ውስጥ ስኖር ብዙ ሱሶችን እጠቀም ነበር እና አባቴ ሲሞት እኔ የ10ኛ ክፍል ተማሪ ነበርኩ። ከዛ በቃ በዛ እንትን የሱን ሀዘን ለመርሳት ምናምን ወደ ጎዳና ወጣው። ከዛ ጎዳና ላይ ደግሞ ያው ብርዱንም ረሃቡንም ለመርሳት ምናምን ብዙ አይነት ሱሶችን ተጠቀማለህ። ነጃሽ ቲቪ ይህንን ዘገባ ለመስራት በአዲስ አበባ ካዛንቺስ አካባቢ ወደሚገኘው ወንድም ካሊድ ፋውንዴሽን ባቀናበት ወቅት በሚያሳዝን ሁኔታ በሱስ ምክንያት የአንድ ወጣት ህይወት አልፎ ነበር። ወጣቱ በሱስ ምክንያት በለጋ ዕድሜው ተቀጭቷል። በኢትዮጵያ የበርካታ ወጣቶች ታሪክ በየጎዳናው ላይ በሚያሳዝን ሁኔታ በዚህ መልኩ ይፈጸማል። በጣም ትልቁ አስቸጋሪ ከቤተሰቡ የለየው ሱሱ ነው። ሱሱ ኦርጋኑ ፌል እንዲያደርግ አድርጎ እንግዲህ ጉበቱ ተነክቶ ነው የሞተውና እንግዲህ ይሄ ቆይቶበት ራስን ተስፋ ማጣት፣ መቁረጥ፣ ራስን እስከ ማጥፋት ድረስ የሚሄዱበት ሂደት ደማቸው ፈሶ ራሳቸውን ቆርጠው የሚሄዱበት ሂደት አለን። እንግዲህ ይሄ ብዙ የተማርንበት ያየንበት ሂደት ነውና ትልቁ እንግዲህ ከራሳችን ጋር የተፈጠረ ነገር አይደለም፣ ማስቀረት የምንችለው ነገር ነውና በርካታ ጥናቶች እንደሚያሳዩት በተለያዩ ሱሶች የሚጠቁት አብዛኛዎቹ ወጣቶችና የዩኒቨርሲቲ ተማሪዎች ናቸው። የሀገርና የቤተሰብ ተስፋ የሆኑት አፍላ ወጣቶች ለመነቃቃት በሚል በጓደኛ ጫና፣ ከቤተሰብ ጋር ባለመግባባትና መሰል ምክንያቶች በሱስ ምክንያት ህይወታቸውን እስከ ማጣት ይደርሳሉ። በወንድም ካሊድ ፋውንዴሽን ያገኘናቸው ወጣቶች ይህንኑ በማረጋገጥ ከዚህም በተጨማሪ ወጣቶች በሱስ ከተጠቁ በኋላ አደገኛ ወደሆኑ የወንጀል ድርጊቶች እንደሚሰማሩ ይገልጻሉ። ማዘር እሱን ሱስ እንዳቆም ብላ እስከ ማሳሰር ድረስ ደርሳ ነበርና ታስሬ ስፈታ ደግሞ እኔ የሰው ልጅ ያው ከቅጣቱ ወይ ማራድ ወይ ጨምሮ ይወጣል የሚባለው እኔ ደግሞ ብሶብኝ ከዛ በላይ ሆኜ ነበር የወጣሁትና ጭራሽ ከቤት ዕቃ እስከ መውሰድ ድረስ የሚደርስ እንትን ሳረግ በቃ ውጣ ተባልኩኝ። በመሃል ወደ ስርቆትም ምንም አለ። በቃ እስር ቤትን ኖርማል ነገር አድርጌ ማሰብ ጀመርኩ። ስቆይ ብዙ አይነት ያጣዋቸው ነገሮች አሉ። በመጀመሪያ ደረጃ ፋሚሊን ያጣሁት፣ ሁለተኛ ደረጃ የትምህርት እንትኔን አቁሜ ነበረ፣ ሶስተኛ ስፖርት እጫወት ነበር። የበፊት ቦክስ ስፖርት ነበረኝ፣ ፕሮጀክት ተጫውቻለሁ፣ መላው ምናምን ተጫውቻለሁ። ያን ነገሮች ሁላ ካንሰል አድርግጬ በቃ ሱስ ውስጥ ተዘፍቄ አይሆኑ ነገሮችን ከጓደኞች ጋር ተደራጅቶ ለመዝረፍ መሞከር ምናምን በቃ ጭንቅላታችን ውስጥ ምን መጣው ጊዜን የዛሬን ቀን ብቻ መዋል እንጂ ነገ ምን ይፈጠራል ምን አያሳስበንም ነበር። እነዚህ ወጣቶች ብዙ ዓመታትን በጎዳና ላይ ህይወታቸውን አሳልፈዋል። እንደ አጋጣሚ ሆኖ ግን የእነዚህን ወጣቶች ታሪክ ወንድም ካሊድ ፋውንዴሽን ለውጦታል። ወጣቶቹ ወደ ወንድም ካሊድ ፋውንዴሽን ከገቡ በኋላ ሁሉም በሚባል ደረጃ ከነበረባቸው ደባል ሱስ ነፃ ሆነዋል ማለት ይቻላል። ሱስ ማገገቢያ ሪሃብ የምንሰጥበት የህክምና ሂደትና ክትትል አለ። እሱ ካረጉ በኋላ ስልጠናዎች ወስደው ከስልጠና በኋላ ደግሞ በቀጥታ የተለያዩ ኩባንያዎች ላይ ስራ በኮንስትራክሽን የምናስገባው
ብዙ አይነት ትሪትመንት ተደርጌያለሁ። ህይወት ክህሎቶችን ተምሬያለሁ። ሙያዊ ስልጠና ከተፈሪ መኮንን ፖሊ ኮሌጅ እየተማርኩ ነው። አሁን በሼፍ ደግሞ የግል እንትን እየተማርኩ እገኛለሁ። የጥፍር ሙያ ዞማ ቢዩቲ አካዳሚ ተምሬ የጥፍር ስራ አግኝቼ እየሰራሁ እገኛለሁ። ማንነቴን ያገኘሁት ያው ሱስ ስተው ነው። እኔ ወንድም ካሊ ሳይሆን ለኔ አባቴ ነው። በኮሪደር ልማት ስራ ላይ በጣም በርካታዎች ሰርተው 24 ሰዓትም እየሰሩ ኦቨርታይምም እየሰሩ በጣም ትልልቅ ገንዘብ ያገኙ ወገኖቻችን አሉ፣ ድጋፍ ያገኙ ወገኖች አሉ። ይሄ በጣም ትልቅ አሻራቸውን አስቀምጠዋል። ከዛ በኋላ ብዙ ስልጠናዎችን ወስጃለሁ። እንደዚሁ ስራዎችን ምናምን እንሰራ ነበር። ከዛ ከስልጠና በኋላ ደግሞ አሁን ፖሽ ላውንደሪ ስራ ጀምሬ አሁን ስራ እየሰራሁ ነው። እኛን ከዛ በኋላ ከ3 ወር ከ4 ወር በኋላ እዚህ መቀመጥም ጎዳና መባልም አይፈልጉም። ስለዚህ ራሳቸውን ችለው ይወጣሉ። ይሄ ትልቁ ያው እንግዲህ የምንለየበትና የምንሰራው ስራ ይሄንን ነው እና